ስላለፈው ጊዜ ብዙም አልጨነቅም፣ ስለሱ እምብዛም አላስብም። ነገር ግን እንዴት ሆኜ መንፈሳዊ መምህር እንደሆንኩኝና ይህ መጽሐፍም እንዴት ለእውነታ እንደበቃ በትንሹ ልንገራችሁ። እስከ 30ኛ እድሜ ድረስ የኖርኩት በማያቋርጥ ጭንቀትና እየተመላለሰ በሚመጣ ራስን የማጥፋት ድብርት ውስጥ ነው። አሁን ላይ ሆኜ ሳስበው በሌላ የህይወት ዘመን ያለፈ ታሪክ አሊያም የሌላ ሰው ህይወት ታሪክ እያወራው እንደሆነ ነው። የ29ኛ ዓመት ልደቴ ካለፈ ብዙም ሳይቆይ በአንዱ ምሽት ፍጹም በሆነ ፍርሃት ተውጬ በሌሊት ባነንኩ። እንዲሁ ባለ ስሜት ውስጥ ሆኜ ከዚህ ቀደም ለበርካታ ጊዜያት ነቅቼ አውቃለሁ። ነገር ግን ይሄኛው ከዚህ በፊት ከተሰሙኝ ስሜቶች ጋር ሲወዳደር እጅጉን ያስፈራ ነበር። የምሽቱ ዝምታ፣ ከሩቁ የሚሰማው የአልፎ ሂያጅ ባቡር ድምጽ ነበር። ብቻ ሁሉም ነገር እንግዳ ሆኖ ይሰማኛል። ነገሩ ሁሉ በጣም የሚያስጠላና ፍጹም ትርጉም የለሽ ሆኖ ስለተሰማኝ ለዓለም በውስጤ ጥልቅ የሆነ ጥላቻ ተፈጠረብኝ። ከሁሉም በበለጠ እጅጉን የተጸየፍኩት ነገር ግን የእኔኑ መኖር ነበር። እንዲህ ባለ ስቃይ ሸክም ውስጥ ሆኖ መኖር ትርጉሙ ምን ነበር? ለምንስ በዚህ ትግል ውስጥ ሆኖ መቀጠል አስፈለገ? ከነጭራሹን መጥፋት እንዳለብኝ ሲሰማኝ ውስጤን ይታወቀዋል። ያለ መኖር ፍላጎቴ ለመኖር ካለኝ ደመነፍሳዊ ፍላጎት በበለጠ እየጠነከረ ሲመጣ ይሰማኛል። ከዚህ በላይ ከራሴ ጋር መኖር አልችልም የሚለው ተደጋግሞ የሚመጣብኝ ሐሳብ ነበር። ከዚያም በድንገት የተለየ ሐሳብ እንዳለ ተገነዘብኩ። እኔ አንድ ነኝ ወይስ ሁለት? እኔ ከራሴው ጋር መኖር ካልቻልኩኝ እኔ ሁለት ነኝ ማለት ነው። እኔና ከእኔ ጋር አብሮ መኖር ያልቻልኩት ራሴ ምናልባትም እኔ ከሁለቱ አንዱ ብቻ እውነት የሆነ መስሎ ተሰማኝ። እንግዳ የሆነው ይህ ግንዛቤ በጣም ስላስደነቀኝ አይምሮዬ ቀጥ ብሎ ቆመ። ሙሉ ንቃተ ህሊና ውስጥ ነበርኩ፣ ግን የማስበው ሌሎች ሐሳቦች አልነበሩኝም። ከዚያም ኃይል አዙሪት የሚመስል ነገር ውስጥ ስቦ ሲያስገባኝ ተሰማኝ። ቀስ እያለ የጀመረ እንቅስቃሴ ነበር። ከዚያ ግን ፍጥነቱን እየጨመረ ሄደ። አደገኛ የሆነ ፍርሃት ተቆጣጠረኝ። መላ ሰውነቴ ይንዘፈዘፍ ጀመር። ከደረቴ ውስጥ የሚወጣ በሚመስል ምንም ነገር አትታገል የሚል ድምጽ ይሰማኛል። ወደ ባዶነት መላ ራሴ ሲሰምጥ ይታወቀኛል። ይህ ባዶነት ከውጭ ያለ ሳይሆን እኔ ውስጥ ያለ ባዶነት እንደሆነ ይሰማኛል። በድንገት ፍርሃቴ በሙሉ ጠፋ። እናም ራሴን ባዶ ውስጥ እንዲጠልቅ ፈቀድኩለት። ከዚያ በኋላ ስለተፈጠረው ነገር የማስታውሰው ምንም የለኝም። ከመስኮቴ ውጪ በሚሰማው የወፎች ፉጨት ነበር የነቃሁት። እንዲህ ያለውን ድምጽ ከዚህ በፊት ሰምቼው አላውቅም። አይኖቼ ተከድነው ያሉ ቢሆንም የተንቆጠቆጠ የአልማዝ ምስል ይታየኛል። አልማዝ ድምጽ ማውጣት ቢችል የሚያሰማው ድምጽ በትክክልም ይህ መሆን አለበት። አይኖቼን ገለጥኩ። የመጀመሪያው የንጋት ብርሃን ከመጋረጃው ሾልኮ ገባል። ያለምንም ሐሳብ እኛ ከምንገነዘበው የበለጠ ማለቂያ የሌለው ብርሃን እንዳለ ይሰማኛል፣ ይታወቀኛልም። በዚያ መጋረጃ ውስጥ የገባው ለስላሳ የጠለለ ብርሃን በራሱ ፍቅር ነበር። አይኖቼ በእንባ ተሞሉ። ተነሳውና ክፍሉን መዟዟር ጀመርኩ። የማስታውሰው ክፍል ነው፣ ነገር ግን ከዚህ በፊት እንደዚህ የእውነት ተመልክቼው አላውቅም ነበር። ገና አሁን ወደ ህልውና የመጣ ይመስል ሁሉ ነገር አዲስና ንጹህ ነበር። እቃዎችን ማነሳሳት ጀመር። እርሳስ፣ ባዶ ጠርሙስ፣ በሁሉም ነገር ውስጥ ውበትና ሕያውነት ደምቆ ይታያል። ዓለም ላይ ልክ አሁን እንደተወለድ ይመስል ያን ቀን ምድር ላይ ባለው የፍጥረታት ተአምር እጅጉን እየተገረምኩ ከተማውን ዞርኩኝ። ለቀጣዮቹ 5 ወራት ረብሻ በሌለው ጥልቅ ሰላምና ደስታ ውስጥ ሆኜ ኖርኩኝ። ከዚያ በኋላ ግን
የስሜት ጥንካሬው በተወሰነ ደረጃ ቀነሰ። ምናልባትም ነገሩን የተፈጥሮ ሁኔታዬ እንደሆነ በመምጣቱ ተለማምጄው ሊሆንም ይችላል። ያደረኩት ምንም ነገር ቀድሞ በነበረኝ ላይ የሚጨምረው ነገር እንደሌለ ብገነዘብም እንዲሁም ሆኖ በዓለም ውስጥ መስራት እችል ነበር። አንድ ትልቅ ትርጉም ያለው ነገር በእኔ ላይ እንደደረሰ ባውቅም የሆነውን ግን ጨርሶ ልረዳው አልቻልኩም። ከብዙ ዓመታት በኋላ ነበር መንፈሳዊ ጽሑፎችን ካነበብኩኝና ከመንፈሳዊ መምህሮቼ ጋር ጊዜ ካሳለፍኩ በኋላ ሰው ሁሉ የሚፈልገው ነገር በእኔ ላይ ተከስቶ እንደነበር የተረዳሁት። በዚያን ምሽት ያሳለፍኩት ከባድ የሆነ የመከራ ጫና ሕሊናዬን ደስተኛ ካልሆነው እና በጣም ከሚፈራው ማንነቱ ተለይቶ እንዲወጣ እንዳስገደደው ተረድቻለሁ። ይህ በራሱ የተዋጣለት የአእምሮ ልብ ወለድ ነው። ይህ መነጠል በራሱ ብሉህ የነበረ የውሸትና የስቃይ ማንነት ወዲያውኑ ወደቀ። ልክ ከውስጡ ያለው አየር እንደተነፈሰበት አሻንጉሊት ነበር የሆነው። የቀረው የነበረው ሁልጊዜም የነበርኩት እውነተኛው እኔ ነበርኩ። ከሁኔታዎች ጋር ከመዛመዱ በፊት የነበረው ንጹህ ንቃተ ህሊና በኋላም ከዚህ ቀደም እንደ ባዶ ወደ ተረዳሁት እና ሙሉ ንቃተ ህሊና ወደ ሆነው ጊዜና ሞት ወደማይሽረው ውስጣዊ ግዛት መግባትን ተማርኩኝ። በቃላት ሊገለጽ በማይችል ደስታና ቅድስና ውስጥ ነበር የቆየው። ለተወሰነ ጊዜ በአካላዊ ሰውነቴ ምንም ነገር የሌለኝ ጊዜ መጣ። ምንም ግንኙነት አልነበረኝም፣ ስራ አልነበረኝም፣ ቤት አልነበረኝም። በማህበራዊ ደረጃ ትርጉም የሚሰጠው ማንነት አልነበረኝም። ለ2 ዓመታት የሚያክል በፓርክ አግዳሚዎች ላይ የተቀመጥኩ በጣም የሚያስደንቅ ደስታ ውስጥ ሆኜ አሳለፍኩ። ምንም እንኳን በጣም የሚያምሩ ልምዶች ቢሆኑም ይመጣሉ ግን ይሄዳሉ። ከሁሉም የበለጠ መሰረታዊ የሆነው ምናልባትም ከሌሎች ልምዶች የበለጠ ከዚያን ጊዜ ጀምሮ ሊተወኝ ያልቻለው ሰላም መሆኔ ነበር። አንዳንድ ጊዜ በጣም ጠንካራ ነበር፣ ሊቋቋሙት የማይችሉ አይነት። እናም ሌሎች ጭምር ይህ ስሜት ሊሰማቸው ይችላል። ሌላ ጊዜ ደግሞ ከበስተጀርባ ሆኖ ይሰማል፣ ልክ በሩቁ ሆኖ የሚሰማ ዜማ ነበር። በኋላ ላይ ሰዎች አልፎ አልፎ ወደኔ እየመጡ ያለህን ነገር እኔም እፈልገዋለሁ፣ ልትሰጠኝ ትችላለህ? ወይንም እንዴት ማግኘት እንደምችል አሳየኝ እያሉ ይጠይቁኝ ነበር። እኔም አስቀድሞ ያለህ ነገር ነው፣ አይምሮ ብዙ ጫጫታ እየፈጠረ ስለሆነ ነው ሊሰማህ ያልቻለው እያልኩኝ እመልሳለሁ። ይህ ምላሼም ወደዚህ መጽሐፍ ተቀይሯል።